ሰላም ጤና ይስጥልኝ ወላጆች ልጆች እንዴት ናችሁ? የዛሬው ዝግጅታችንን ጀምረናል። በእነዚህ ዝግጅቶች እንደምታውቁት በትምህርት ቤት የሚገኙ ሳይንሳዊ ትምህርቶችን እንዴት መሬት ላይ ማውረድ እንችላለን፣ ምንድነው ውስጣቸው ያለው ሀሳብ የሚለውን እናወራለን። ወላጆችም በቀላሉ እነዚህን ሀሳቦች ተረድታችሁ ለልጆቻችሁ ማስጠናት ትችላላችሁ። ወላጆችን ባይመቻችሁ ደግሞ ልጆች እነዚህን ፕሮግራሞች አይተው በቀላሉ ሳይንስን መሬት ላይ ወርዶ እንዴት ሊረዱት ይችላል የሚለውን አብረን ቆይታ እናደርጋለን። ዛሬም ደግሞ የምናወራው ከዚህ ከሰባተኛ ክፍል ጀነራል ሳይንስ ሁለት ሀሳቦችን አውርተናል። ወደ ሶስተኛው ሀሳብ ነው የምንሄደው። ሶስተኛው ሀሳብ በዚህ በምዕራፍ አንድ ላይ በዚህ ኮንሰፕት ኦፍ ሳይንስ ላይ ነን ያለ ነው። በዋነኝነት የምናወራው ደግሞ ስለ ሳይንስ ተነጋግረናል። ስለ ሳይንስ አውርተናል። ኢንዲጂኒየስ እና ኮንቬንሽናል ሳይንስንም አይተናል። ይህ ሳይንስ ደግሞ በስንት ይከፈላል የሚለው ላይ ነን የምንገኘው። ሳይንስ በስንት ይከፈላል? አንደኛውን ፓርት በዚህ ምዕራፍ እናያለን። በቀጣይ ደግሞ ሁለተኛውን እንመለከታለን። ሳይንስ ሃዝ ቱ ሜጀር ካቴጎሪ፣ ሁለት ሜጀር ካቴጎሪዎች አሉት። ከነዚህም ካቴጎሪዎች መካከል ደግሞ አንደኛው ተፈጥሮ ሳይንስ ወይም ናቹራል ሳይንስ የምንለው ነው። ሁለተኛው ደግሞ ሶሻል ሳይንስ የምንለው ወይም ማህበራዊ ሳይንስ የምንለው ነው። በዚህኛው ምዕራፋችን ናቹራል ሳይንስን በደንብ እናያለን። በቀጣይ ደግሞ ተመልሰን ሶሻል ሳይንስ ምንድን ነው የሚለውን እንመለከታለን። በአጭሩ ግን ይህ ተፈጥሮ ሳይንስ ማለት ወይም ናቹራል ሳይንስ ኢዝ ዘ ስተዲ ኦፍ ኔቸር፣ ስለ ተፈጥሮና የተፈጥሮ ህግ ናቹራል ሎውስ ስለ እነሱ በደንብ የሚያጠና። አሁን ባላችሁበት ክፍል እነዚህ ባዮሎጂ፣ ኬሚስትሪ እና ፊዚክስ የተፈጥሮ ሳይንስ ክፍሎች ሲሆኑ እኔ ደግሞ ዛሬ ከነዚህ ውጭ ደግሞ በጣም ሰፊ የሚባሉትን ትልልቅ የተፈጥሮ ሳይንስ ክፍሎችን አብረን የምንመለከት ይሆናል። ከነዚህም ውስጥ በይበልጥ እናንተም የምታውቋቸው ሊኖሩ ይችላሉ። አሁን በምትመለከቱት መንገድ ራሱ ተፈጥሮ ሳይንስ በውስጡ ምን ያካትታል የሚለውን እናያለን። ሶሻል ሳይንስ የሚል ውስጡ ቢኖርም ሶሻል ሳይንስ ወይም ማህበራዊ ሳይንስ የሚባለውን ደግሞ አብረን ቆይታ እያደረግን የምንነጋገርበት ምዕራፍ ይኖረናል። ዛሬ ግን ስለ ተፈጥሮ ሳይንስ ብቻ በደንብ የምንመለከት ይሆናል። በይበልጥ ይህ ተፈጥሮ ሳይንስ የሚባለው እዚህ ጋር እንዳያችሁ ስለ ተፈጥሮ ቢያወራም በውስጡ ግን ለማጥናት እንዲመች በዋነኝነት ሳይንስ የሚከፋፈለው ለጥናት እንዲመች በአንድ ጊዜ ናቹራል ሳይንስ ወይም ደግሞ የተፈጥሮ ሳይንስ ተማሪ ነኝ ተመራማሪ ነን ብለን ሁሉንም ነገር ማጥናት ስለማንችል ከፋፍለን እናያቸዋለን። የመጀመሪያው እዚህ ጋር ባዮሎጂ ነው የሚለን። ባዮሎጂን የሚያጠና ሰው በቀላሉ ስለምን ያጠናል? ህይወት ስላለው ነገር ሊቪንግ ቲንግስ። ኬሚስትሪን ደግሞ የሚያጠና ስለ እዚህ ጋር ይነግረናል ሰብስታንሶች ቁስ አካል ተብሎ የሚጠሩትን እነሱን በደንብ ያጠናል። ፊዚክስን ደግሞ የሚያጠና ስለ ማተር እና ኢነርጂ በእነሱ መካከል ደግሞ ስላለው ኢንተራክሽን እነሱን ደብዝ ዋን ባይ ዋን ለመመልከት እንሞክራለን። ከዛ ባለፈ ግን እነዚህ አሁን ባዮሎጂ፣ ኬሚስትሪ፣ ፊዚክስ የምንላቸው እርስ በእርስ ሊዋሃዱ ይችላሉ። ባዮፊዚክስ ሲል ባዮሎጂ ህይወት ስላለው ነገር ያጠናል ስላለን አንድ ህይወት ያለው ነገርና ፊዚክስ ደግሞ ስለ ኢንትራክሽን ኦፍ ማተር ስለሆነ የሚያጠናው ህይወት ያለው ነገር በማተሮች ዙሪያ ላይ ሲሆን ባዮ ፊዚክስ ልንለው እንችላለን። ሁለተኛው ደግሞ ባዮ ኬሚስትሪ ልንል የምንችለው ባዮ ሁልጊዜ ህይወት ነው። ባዮ ማለት በራሱ ህይወት ማለት ስለሆነ ትርጉሙ፣ ኬሚስትሪ ደግሞ ኬሚካልስ፣ ማተርስ፣ ስትራክቸርስ ምናምን ብለን እዚህ ጋር እያወራን ያለ ነው። የእነዚህ ስትራክቸርስ፣ ትራንስፎርሜሽንስ፣ ኮምፖዚሽንስ፣ ፕሮፐርቲስ፣ ባህሪ፣ መዋቅሩ፣ አቀማመጡ ከየት ወዴት ይቀየራል የሚለው ምን ውስጥ ህይወት ያለው ጉዳይ ውስጥ ሲሆን፣ ስለዚህ በቀላሉ ህይወት ያለው ነገር በምን ዙሪያ በሰብስተንስ ዙሪያ ሲያጠና ባዮ ኬሚስትሪ ሊባል ይችላል። ከዛም ባለፈ እያንዳንዱ ልናገናኘው እንችላለን። ፊዚክስን ከኬሚስትሪ ጋር ልናገናኘው እንችላለን። ምን ማለት ነው? ፊዚክስ እና ኬሚስትሪ አንድ ላይ ፊዚካል ኬሚስትሪ የሚል ስያሜ ሲወጣለን እዚህ ፊዚክስ ላይ ማተሮች ብለን የጠራ ናቸው። አንድ ቁስ አካል ምን አይነት ባህሪ አለው ብለን የጠራ ነው። እነዚህ ማተርስ ኤንድ ኢነርጂ ያለው ጉዳይ በምን በትራንስፎርሜሽን፣ ስትራክቸር፣ ኮምፖዚሽን ፕሮፐርቲውን ካጠናን የማተሮችን ሁለቱ ሚክስ ይሆናል። ግን ከዚህም በላይ ደግሞ ዛሬ በእንደዚህ አይነት የሴክሬት ስኩል ላይ ትኩረት የምናደርገው አሁን ከምትማሩት ምን ከፍ ያሉ ጉዳዮችን አብረን እንድንነጋገር ታስበው ነው። ስለዚህ ዛሬ የምናወራው ምንድን ነው? በዋነኝነት በሴክሬት ስኩል ምን እናገኛለን? ከዚህ በሴክሬት ስኩል የምናገኘው እነዚህን ዲፓርትመንቶች ነው። የመጀመሪያው
scale of the universe ሲለን እዚህ ኤግዚስት የሚያደርገው በአካል የምናገኘው ነገር ውስጥ በጣም ትንሹ ምንድነው፣ በጣም ትልቁ ምንድነው ብለን የምናስብበት በጣም ትንሽ ስናደርግ ህይወት የሌላቸው ጉዳዮች ሆነው እነዛም ደግሞ በማተር ሌቭል ማለት ማነው ማተርን የሚያጠናው ብለናል? ፊዚክስ። ስለዚህ በዛ ሌቭል በጣም እንስ ያሉ እነዛን አካላቶች የሚያጠና አለ። በጣም ደግሞ ቢግ የሆነውን ዩኒቨርስ ቪዚብል ዩኒቨርስ የሚባለው ሰዎች በአይናቸው ሊያዩት የሚችሉት ጉዳይ ያንን ደግሞ የሚያጠና ሳይንስ አለ። ስለዚህ ሳይንስ እጅግ ደቂቅ ከሆነው በአይን ከማይታየው ጀምሮ እጅግ ግዙፍ የሆነው ለመገመት የሚያቅተንን ትልቅ ነገር የሚያጠና ነው። እነዚህን ግን ሲጠና ቅድም ምን አልኳችሁ ለማጥናት እንዲመች ባዮሎጂ፣ ፊዚክስ፣ ኬሚስትሪ እያለ ይከፋፍለዋል ናቹራል ሳይንሱ። ሶሻል ሳይንሱን ደግሞ በቀጣይ እናየዋለን። ስለዚህ እዚህ ጋር እንደምታዩት ከእርዝ ጀምሮ ከመሬት ጀምሮ ወደ ላይ ትልልቅ የሆኑ ሶላር ሲስተም፣ ሚልክ ዌይስ፣ ቪዚብል ዩኒቨርስ እና ደግሞ ያላየናቸው በጣም ግዙፍ የሆኑ ተፈጥሮዎች ያልደረስንባቸው በኋላም ደግሞ በሌሎች ሳይንሶች ስለምንመለከተው እነሱን የሚያጠናው ደግሞ ያ ኤርዝ ኤንድ ስፔስ ብለን የምንጠራው ፊዚክስ ያለበት በውስጡ አስትሮኖሚ፣ ጂኦሳይንስ ብለን የምንጠራቸው አስትሮኖሚ በራሱ ለወደፊት አስትሮኖመር እንሆናለን የምትሏቸው እነሱ የሚገኙት በጣም ሂውጅ የሆኑ ስኬሎችን ወይም ግዙፍ የሆኑ ነገሮችን የሚያጠኑ ናቸው። እዛ ግዙፍ የሆነ ነገር ላይ ደግሞ ህይወት እንዴት ነው ያለው የሚል ደግሞ የሚያጠና ጉዳይ ካለ ምን ይባላል? ላይፍ ሳይንስ ብለን እንጠራዋለን። ያ ላይፍ ሳይንስ በውስጡ ባዮሎጂን የያዘ ማለት ነው። እነዛ ባዮሎጂ ምን ሊሆኑ ይችላሉ? አደ ሴሉላር ባዮሎጂ በጣም ትንንሽ ሊሆን ይችላል። ከዛም ደግሞ ከፍ ብሎ ህይወት ያላቸው ሰውን፣ ሌሎችንም አብሮ ሊያጠና ይችላል። ስለዚህ ብራንች ኦፍ ሳይንስ ብለን በዚህ ውስጥ የምናየው ኤርዝ ኤንድ ስፔስ፣ ሶሻል ሳይንስ፣ ላይፍ ሳይንስ፣ ፊዚካል ሳይንስ፣ ፎርሙላ ሳይንስ ብለን የምንጠራቸው እነዚህ በሙሉ ዲፓርትመንቶች ናቸው። አሁን ባዮሎጂ፣ ፊዚክስ፣ ኬሚስትሪ ከምትሉት ከፍ ያለ ማለት ነው። ኤርዝ ሳይንስ ላይ ማንን አገኘን? አስትሮኖሚ እና ጂኦ ሳይንስ። እዛ ውስጥ ለምሳሌ አስትሮኖሚ ስለ ፕላኔተሪ ሳይንሶችን እናያለን። ፕላኔቶችን በሙሉ የሚያጠና ስለ ፕላኔቶችን የምናወራው ኮስሞሎጂ ይባላል። ኮስሞሎጂ ስነ ከዋክብት ላይ እዛ ጠፈር ላይ ያሉ የምናያቸውን በሙሉ የሚያጠና። ስለዚህ ምንድነው ዋናው ሀሳቡ? ብራንቾች ይከፋፈላሉ እንጂ እርስ በእርስ ይገናኛሉ። የሚገናኙ ስለምንድን ነው? አንዱ ጉዳይ ላይ ሌላኛው ጉዳይ ስላለ፣ ባዮሎጂ ላይ ኬሚስትሪ ስላለ፣ ኬሚስትሪ ላይ ፊዚክስ ስላለ፣ ሶሻል ሳይንስን በኋላ እናያለን። ለምሳሌ ላይፍ ሳይንስ ላይ ስንመጣ ፋንክሽናል ባዮሎጂ ሲለን ለምሳሌ ኢኮሎጂ፣ እነዚህ የምንመለከታቸው የስነ ፍጥረቶች፣ ሜዲሲን ህክምና ላይ ያሉ እነዛ ህክምና ላይ በጣም ደቂቅ የሆኑ ሴሎች እንዴት ይራባሉ፣ እንዴት ይበዛሉ፣ እንዴት ይሰበሰባሉ የሚለውን የሚያጠና በዛ ልክ ደብዝ ይገባል። ሴሉላር ባዮሎጂ ላይ ስንመጣ ባዮኬሚስትሪ፣ ቅድም ምን ብለናል? ባዮሎጂ እና ኬሚስትሪ አንድ ላይ ሲዋሃድ ለምን ህይወት ባላቸው ሌቭል እያዋሃድን እያደባለቅን የምንሰራቸው ጉዳዮች ስላሉ። ምክንያቱም ኬሚስትሪ ዘ ብራንች ኦፍ ናቹራል ሳይንስ ብለን ፕሮፐርቲስ፣ ኮምፖዚሽን፣ ስትራክቸር ኤንድ ትራንስፎርሜሽን ኦፍ ሰብስታንስ ፕሮፐርቲውን፣ ባህሪውን፣ ኮምፖዚሽን፣ ውቅሩ ከየት ወዴት እንደሚሄድ ያጠናል። ከባዮሎጂ ጋር ሲገናኝ ህይወት ያላቸው ነገሮች እንዴት እነዛን ያጠናሉ ብሎ የሚሰራልን። ፊዚካል ሳይንስ ላይ ደግሞ ስንመጣ እነ ኬሚስትሪ፣ ፊዚክስ፣ ፊዚክስ ውስጥ ኳንተም ፊዚክስ አለ፣ ክላሲካል ፊዚክስ አለ፣ ከፍ እያለ የሚሄድ። ኬሚስትሪ ውስጥ ስንመጣ ኬሚካል ሪያክሽኖችን የምንሰራበት፣ ማቴሪያሎችን የምንሰራበት፣ ውህዶችን የምንሰራበት ሌቭል። ፎርሙላ ሳይንስ ደግሞ የራሱ ማቴማቲካል እና ሎጂክን ይዞ ሌላ ባህሪ ይዞ የምናገኘው። ስለዚህ ይህ ሳይንስ በባህሪው በቀላሉ ስለ ተፈጥሮና ተፈጥሮ ጉዳይ ብቻ የሚያጠና፣ ይሄኛው ደግሞ ስለ ሰውና ሰው ብቻ የሚያጠና ሶሻል ሳይንስን በቀጣይ እንመለከተዋለን። አሁን ግን ስለ ተፈጥሮ ሳይንስ በቀላሉ የተመለከታችሁ ይመስለኛል። ዋናው ግን በሴክሬት ስኩል ምን ይላል? ይህ ተፈጥሮ ሳይንስ በባህሪው አሁን በፊት የነገርኳችሁን የሳይንስ አንድን ነገር በሳይንስ ወይም ደግሞ በሳይንስ ሜትድ እያንዳንዱን ያረጋገጠ ከመሆኑ የተነሳ በቀላሉ ሰዎች ምን ሊያደርጉት ሊያምኑበት የሚችሉት ጉዳይ ሳይንቲፊክ ሜትድ ብለን አንድን ነገር ኤክስፐሪመንት አድርገን ሞክረን የምናገኘው ስለሆነ አሁን የምንጠራው ሳይንስ
በይበልጥም ሰዎች በቀላሉ ሊያምኑት የሚችሉት ሆኖ እናገኘዋለን። የሶሻል ሳይንስስ ሶሻል ሳይንስ ግን በባህሪው ምን አለው? ሰው ስለሆነ ያለበት ኮንክሪት አይደለም። አንዱ ድምድም ተደርጎ የሚቀመጥ አይደለም። በኋላ እናያለን። ይሄ ግን በኤክስፐሪመንት የተረጋገጠ ስለሆነ አንድ አካባቢ ላይ ውሃ በ100 ዲግሪ ሴንቲግሬድ ይፈላል ቢባል የትም ቦታ ላይ ሄዶ በ100 ዲግሪ ሴንቲግሬድ ምን ያደርጋል? ይፈላል ማለት ነው። ስለዚህ ይሄ የማይለዋወጥ ኮንክሪት ሳይንስ ይባላል። ናቹራል ሳይንስ በሌላ ስሙ ምን ይባላል? ኮንክሪት ሳይንስ ይባላል። የዛሬውን እዚህ አበቃ። ቀጣይ ደግሞ በሶሻል ሳይንስ ተመልሰን እንመጣለን። መልካም ጊዜ ይሆንላችሁ።